ሰላም ጤና ይስጥልን አድማጮቻችን። ዛሬ የምንነጋገረው ሁላችንም ስለሚያጋጥመን ግን በአብዛኛዎቻችን ትኩረት ስለማንሰጠው ነገር ይሆናል። በስራ ቦታ፣ በትምህርት ቤት አልፎ ተርፎም በቤታችን ውስጥ የጭንቀት ሰለባ ልንሆን እንችላለን። ግን ጭንቀት ምንድን ነው? በሰውነታችን ላይስ የሚያስከትለው ጉዳት ምንድን ነው? ዛሬ 5 የጭንቀት መከላከያ መንገዶችን እናያለን። እስከ መጨረሻው ድረስ አብራችሁን ቆዩ። በመጀመሪያ ጭንቀት ምንድን ነው? ጭንቀት ማለት ሰውነታችን ለለውጥ ወይም ለችግር የሚሰጠው ለውጥ ነው። እሱም ድሮ አባቶቻችን ፋይት ኦር ፍላይት በዱር በገደሉ አውሬ ሲያሯሩጣቸው የሚያሳዩት ምልክት ነበር። አሁን ግን ከዚህ አልፎ በዕለት በዕለት ስራችን፣ በኑሯችን፣ በሂሳብ ክፍያ እንዲሁም በተለያዩ ነገሮች የጭንቀት ምልክቶችን እናሳያለን። ጭንቀት ሲሰማን በአእምሯችን የሚመረት ሆርሞን አለ። እሱም አድሬናሊን ይባላል። አድሬናሊን ደግሞ ወደ ኮርቲሶል ወደ ማምረት ይሄዳል። ይህ ኮርቲሶል ለጊዜው ብዙ ጉዳት ባያደርስም በብዛት በሰውነታችን በቆየ ቁጥር ግን በሰውነታችን ሲጠራቀም እንደ መርዝነት ያገለግላል። እሱም በሽታን የመከላከል የአጥንት መልፈስፈስ፣ የተለያዩ የጎንዮሽ ጉዳቶችን ያስከትላል። ስለዚህ በጭንቀት ምክንያት በብዙ ጊዜ መቆየት ለሰውነታችን ወይም ለአእምሯችን ከፍተኛ የሆነ ጉዳት ያስከትላል። የጭንቀት ምልክቶቹ በሁለት ልንከፍላቸው እንችላለን፣ አካላዊና ስነልቦናዊ። አካላዊ የምንላቸው የክብደት መጠን መጨመር፣ የጡንቻ መወጠር፣ የልብ መምታት፣ የራስ ምታት እንዲሁም የተለያዩ ምልክቶችን ያሳያል። ስነልቦናዊ ለውጦች የምንላቸው ትኩረት ማጣት፣ ቶሎ መቆጣት እንዲሁም የሌሎችን የመሳሰሉት ነገሮችን በስነልቦናዊ ክፍሎች እናያቸዋለን። መጨረሻ የምናየው ጭንቀትን የምንቀንስባቸው፣ ጭንቀትን ለመቀነስ የምንጠቀማቸው 5 ሳይንሳዊ መፍትሄዎችን ይሆናል። አንድ ባንድ እናያቸዋለን። አንደኛ ኤክሰርሳይዝ ይሆናል። ኤክሰርሳይዝ ወይም ስፖርት የምንለው ነው። ስፖርት በሳምንት ከ3 እስከ 5 ቀን ለ30 ደቂቃ በመሮጥ ጭንቀትን መቀነስ እንችላለን። ከ20 እስከ 30 ደቂቃ ከሳምንት 5 ቀን በመሮጥ ኢንዶርፊን የተባለውን ሆርሞን በመጨመር ሰውነታችንን ከጭንቀት መቀነስ እንችላለን። ይሄ ኢንዶርፊን የተባለው የደስታ ሆርሞን ነው። እሱም የሚመረተው ኤክሰርሳይዝ በማድረግ ጭንቀትን ይቀንስልናል። ሁለተኛው የእረፍት ጊዜ ይሆናል። የእረፍት ጊዜ የምንለው በአብዛኛው በአሁኑ ማህበረሰብ ጊዜያችንን የምናሳልፈው በሙሉ በቴክኖሎጂ እና በሞባይል ነው። ስለዚህ የስክሪን ታይም የሚባለውን በቀን አትሊስት ከ2 ሰዓት በላይ ስልክ መጠቀም ማቆም ይኖርባቸዋል። በአዋቂዎች የተገደበ ነገር የለም፣ ግን ከ2 እስከ 3 ሰዓት በቂ ነው። መደበኛ ስራችን በቴክኖሎጂ ወይም በስልክ የሚሰራ ከሆነ ግን በተለያዩ ጊዜያት እረፍት በመውሰድ ከ20 ደቂቃ ከሰራን በኋላ ለ20 ሰከንድ ሌላ ቦታ በማተኮር ወይም ተነስተን እንቅስቃሴ በማድረግ ሌላኛ ስራችንን መቀጠል እንችላለን። ሶስተኛ የሚሆነው ማህበራዊ ግንኙነት ነው። ማህበራዊ ግንኙነት ማለት ከምንወደው ሰዎች ጋር ወይም ጥሩ ግንኙነት ካላቸው ሰዎች ጋር ጊዜ ማሳለፍ ነው። ይሄም ኢንዶርፊን የተባለውን ሆርሞን ይጨምራል። እሱም ደስታን ይጨምርልናል፣ በዛም ጭንቀትን ይቀንሳል ማለት ነው። ሌላኛው ደግሞ የምናየው የአመጋገብ ስነስርዓት ነው። የአመጋገብ ስነስርዓታችን ቡና፣ ሻይ፣ አልኮል እነዚህ ነገሮችን በመቀነስ አእምሯችን ላይ የሚደርሰውን ጫና መቀነስ እንችላለን። በመጨረሻ የምናየው ያተነፋፈስ ስርዓት ነው። ያተነፋፈስ ስርዓት አእምሯችንን ካልም በማድረግ ይረዳናል። እሱም ለ5 ሰከንድ ወደ ውስጥ በመተንፈስ በዝግታ አየርን በማስወጣት የምንሰራው ኤክሰርሳይዝ ነው። ይሄ አእምሯችንን ካልም ለማድረግ በተለይ ከነርቭ ከተያያዙ ችግሮች ስለሚቆጣጠርልን ስትረስን በጣም መቀነስ ይቻላል። ስለዚህ እነዚህና የመሳሰሉትን መንገዶች በመጠቀም ጭንቀትን መቀነስ እንችላለን። ጭንቀት የህይወት የአካል ቢሆንም ጭንቀት ህይወታችንን እንዲቆጣጠረው መፍቀድ የለብንም።
እናንተስ ጭንቀት ሲሰማችሁ ምን ታደርጋላችሁ? በኮሜንት ላይ ያስቀምጡልን። ቴንክ ዩ